ما خصما يقورا جزرما تسوت سما كن دانا يشمن داكما يكاكي ودوت يمشت قرامتو اسيارب لامادان عقاز شبتو نشاكا بكالن عقاز درسامو جميل عرفاندا يقاز ورجامو የሙሉ ወርቅ ሪዞርት የጉራጌ ባህልን ከማስተዋወቅ በተጨማሪ የዞኑ የቱሪዝም ዘርፍ ማነቃቃት የሚችል ውብና ለጉብኝት ምቹ አካባቢ ነው። በጉራጌ ዞን የቱሪዝም መዳረሻ ከሆኑ ስፍራዎች መካከል ያረቅጥ ሐይቅና ሙሉ ወርቅ ሪዞርት በግንባር ቀደም ተጠቃሽ ነው። በከተማው ከጊዜ ወደ ጊዜ የጉብኚዎች ቁጥር ያደገ መምጣቱንም ይነገራል። በነፋሻማ አየርዋ የምትታወቀው ያረቅጥ ከተማ በስተሰሜን ተንጣሎ የሚገኘው ሐይቋ ለጎብኚዎች መንፈስን ያድሳል። ካጠገቡ የተገነባው ዘመናዊ የሙሉ ወርቅ ሪዞርት ደግሞ ያረቅጥ ከተማን ለመዝናናት ምርጫቸው አድርገው ለሚመጡ ጎብኚዎች የተሟላ መስተንግዶ ይሰጣል። የጉራጌ ዞን ባህል ቱሪዝም መምሪያ ኃላፊ ወይዘሮ መሰረታ መርጋ ሪዞርቱ በተከፈተ በአንድ ዓመት ውስጥ ለህብረተሰቡ በርካታ አገልግሎት እየሰጠ የሚገኝ በውበትና በጽዳት የሚመሰከርለት የጉራጌ ባህልን ከማስተዋወቅ በተጨማሪ የዞኑ የቱሪዝም ዘርፍ ማነቃቃት የሚችል ውብና ለጉብኝት ምቹ አካባቢ እንደሆነም አስገንዝቧል። ጉራጌ ዞን እንግዲህ እጅግ በርካታ የቱሪስት መዳረሻዎች አሉት። ከዚህ ውስጥ አንዱ የኩመር ወረዳ አካባቢ ወይም ያረቅጥ ከተማ ውስጥ የሚገኘው የሙሉ ወርቅ ሪዞርት ነው። ስለዚህ ሙሉ ወርቅ ሪዞርት እንግዲህ ስራ ከጀመረ አንድ ዓመት አካባቢ ነው። ከአንድ ዓመት በላይ በቆይታው ጊዜ እጅግ በርካታ አገልግሎቶችን በመስጠት ለተጠቃሚዎቹ ክፍት የተደረገ ትልቅ ሎጃችን ነው። ስለዚህ ይሄንም የሀገር ውስጥም ሆነ የውጭ ቱሪስቶች ተጠቃሚ ለማድረግ እጅግ በርካታ አገልግሎቶች የሚሰጥ ሎጅ ነውና ከዚህ ውስጥ አንዱ ያው የጉራጌ ባህልን በማስተዋወቅ ትልቅ ሚናው ይጫወታል። ከግንባታ ወይም ደግሞ ከባህል ቤት ጀምሮ አጠቃላይ ከውስጥ አደረጃጀትና ከምግብ አቅርቦቱ ስንመለከት እንደዚሁም ደግሞ ከግቢው ጀምሮ እንሰት በግብርና በተቀናጀ መልኩም ጭምር አገልግሎት የሚሰጥበትና በአካባቢ ስነ ምህዳርም ጭምር ብዙ አስተዋጽኦ የሚያበረክት ነው። ትልቁ እንግዲህ ሙሉ ወርቅ ሪዞርትን ስናነሳ ያረቅጥ ሐይቅን ነው። ያው ቀደምት ብዙ ምናቀው ያረቅጥ ሐይቅ ብዙ ታሪክም ጭምር ያለው ነውና ሳይለማ ለረጅም ጊዜ ወይም ደግሞ የገቢ ምንጭ ሳይሆን ረጅም ጊዜ ቆይቶ ነበርና ስለዚህ አንዱ በኢንቨስትመንት ሂደት ውስጥ በሆቴል ቱሪዝም ዘርፉ ላይ ፈቃድ ወስዶ ሙሉ ወርቅ ሪዞርት ስራ ከጀመረ ጊዜ ጀምሮ ቅድም እንዳልኩ እጅግ በርካታ ቱሪስቶችን መጥተው መጠቀም የሚያስችል አገልግሎት ይሰጣል ማለት ነው። አንዱ እንግዲህ ከዚህ በፊት ምናልባት ስራ ሲጀምር ያልተጠናቀቁ ስራዎች ነበሩና የመኝታ አገልግሎት ነው። ከ35 በላይ የመኝታ አገልግሎት ይሰጣል። ስለዚህ ይሄ በጣም ደረጃቸው የጠበቁ ሩሞች አሉት። እንደዚሁም ደግሞ ሻወር በተመሳሳይ ያው አካባቢው ቀዝቀዝ ስለሚጨምር ሙቅ ውሃም ጭምር ያለው ለሻወር በቀዝቃዛ ካልፈለገ ደግሞ ሰው በሙቅ ቀዝቃዛ መጠቀም የሚያስችል እንደዚህ ደግሞ ሁሉ ከስተመሩ እንደየፍላጎቱ መገልገል የሚያስችሉ ናቸው። ወይዘሮ መሰረት አክለው በሪዞርቱ ውስጥ በሚመረቱ ምርቶች እዛው አገልግሎት ማግኘት የሚቻልበት እንዲሁም የጉራጌ ማህበረሰብ አኗኗር የሚታይበት እድልም ተፈጥሯል ይላሉ። ከዛ ባለፈ ደግሞ ለስብሰባ፣ ለሰርግ፣ ለተለያዩ ኢቨንቶችም ጭምር መጠቀም የሚያስችል ትልቅ አዳራሽ እስከ 1000 ሰው የሚይዝ አገልግሎት የሚሰጥ ትልቅ አዳራሽ ያለው ነው። ከዛም ባለፈ ግቢ ውስጥ ደግሞ አውትሳይድ ላይ ወይም ኦፕን ስፔስ ላይ ደግሞ ሰው ለምሳሌ ካምፕፋየር የተለያየ ፕሮግራም የሰርግ የተለያዩ ኢቨንቶች የሚፈልግ ሰው ደግሞ እንደዚሁ ግቢ ውስጥ በጣም ክፍት ነው። የህፃናት መጫወቻም መዝናኛም በተወሰነ መልኩ የተጀመሩ ስራዎች አሉና ለዚህ ያረቅጥ ሐይቅ ከሐይቅነቱ ባለፈ አንዱ የቱሪስት መስህብ ስፍራ ነውና በዚህ የሐይቁ ላይ የጀልባ ሽርሽር ማድረግ ይችላል። እዚህ አካባቢ ደግሞ ያሉ አሳዎች አሉና አሳዎች ደግሞ በተለያየ መልኩ በሙሉ ወርቅ ሪዞርት መጠቀም የሚችልበት አጋጣሚ ያለ እዛ ላይ ደግሞ ቆይታ የሚያደርግ ሰው ሐይቁንም እያየ እየተመለከተ እዛ ጋር ሪፍሬሽ እያደረገ ትኩስ ነገር ከፈለገ መጠቀም ይችላል። ያካባቢ ደግሞ እኛ ባህል የሆኑ ነገር ደግሞ ከእርጎ ጀምሮ ከወተት ጀምሮ ከባህላዊ ከክትፎ ጀምሮ የትኛውም አገልግሎት የሚፈልጋቸው ነገሮች ደግሞ በዚህ ሙሉ ወርቅ ሪዞርት አርቲፊሻል ነገር ሳይሆን ኦርጋኒክ የምንለው ወይም ደግሞ በተፈጥሮ እዛው ለምሳሌ እርጎ ካልን እዛው ከብቶች ይረባሉ።
እዛው ይጠቀማል ጎመን ክትፎ ከተባለ እዛ ጓሮ ላይ ጎመን ይመረታል ተኩስ ጎመን ተቀጥፎ ነው የሚገባው ማለት ነው ክትፎ የሚቀርበው በጥለስ ነው ከጓሮ እንሰት ወይም ኮባ ተቀጥፎ ነውና ስለዚህ በጣም የሚገርም በተቀናጀ መንገድ ነው በሄደው አንዱ ሙሉ ወርቅ በጣም ለየት የሚያረቀው ሙሉ ወርቅ ሪዞርት ንጽህና አጣባበቁና የአካባቢ አጣባበቁ ላይ በጣም የሚገርም ነው የግልና መንግስታዊ የሆኑ ድርጅቶች ፕሮግራሞቻቸው በሪዞርቱ ቢያደርጉ የዞኑ ኢኮኖሚ ማሳደግና ድርጅቱም ተጠቃሚ ማድረግ ስለሚቻል በዚህ ረገድ የበኩላቸው እንዲወጡ ወይዘሮ መሰረት መልእክት አስተላልፏል ንማኸስማ የቁራጌ ዘርማ ተሶ ተሰማ ገለንዳና ቢኔ የሽመንዳከማ የሙሉ ወርቅ ሪዞርት ባለቤት አቶ አቤል ወርቁ ሪዞርቱ ተፈጥሯዊም ባህላዊም ስለመሆኑ ገልጸው ላብነትም ለኪችን የሚሆኑ አትክልቶች የምንጠቀመው በግቢው ውስጥ በተመረጡ ግብርና ምርቶች ነው ይላሉ ላብነትም ቦላ ቂቤ እርጎ ማር አሳና ሌሎችም ለማምጣት ሌላ አካባቢ መሄድ አያስፈልግም አክለውም ከዚህ በፊት ታዋቂ ሰዎችን በመጋበዝ ትላልቅ ፕሮግራሞችና ኮንሰርቶች በማዘጋጀት የማህበረሰቡ ባህልና ማንነት እንዲተዋወቅ የተደረገ ሲሆን ማህበረሰቡም በድርጅቱ ደስተኛ በመሆኑ ጥበቃና እንክብካቤ ያደርግለታል ሲሉም ተናግረዋል ለየት የሚያደርገው ሪዞርቱ ናቹራል ነው እንደው ተፈጥሯዊ ነው ባህላዊ ነው ምንም እዚህ እንግዲህ ከኋላ የምታዩት ነገር አለ አትክልቶች አሉ የጓሮ አትክልት አለ ማዳበሪያ አይገባበትም ሙሉ አትክልት ምን ተጠቀመው ለኪችን ከጓሮ አትክልት ነው ሁሉም አይነት ወደ 18 አይነት ዘር አለ ስለዚህ አንድ እሱ ከጤና ማኳያ ከተለያየ ነገር አኳያ እሱ አንድ መያዝ አለበት ያስባለው እንዳያችሁት የወተት ላሞች አሉ ምግብ በሚታዘዝበት ሰዓት ምን ተጠቀመው ከዛ ነው እንግዲህ ባህላዊ ጉራጌ ባህላዊ ምግብ አንድ ቡላ ነው እሱን በእንተጠቀማለን አይቤ ያላቸው ንጋኖ ቅቤም ደግሞ ከነሱ እንወስዳለን ከነጋ ደግሞ እንግዲህ እንደ ተፈጥሮም ደግሞ ንብ አለን ዛም ታዩት ንብ አለን ሌላ ደግሞ ከሃይቁ ደግሞ ፍሬሽ የሆነ አሳ በመታዩት ጀልባ ይወጣል ወደ ኪችን ገብቶ ፍሬሽ ራሱ የሚስተናገደው ያየ ያልቆየ አሳ ይመገባሉ ስለዚህ አብዛኛውን ነገር እንትን ናቹራል ነው ዞረን ብናየው ደግሞ አትክልቶችን በጣም እየተቀበሉ ነው አሁን ለምሳሌ ፖም በጣም ብዙ ተክለናል አይዝም የተባሉት ነገሮች አሉ አሁን ለምሳሌ ዘይቱና ይዟል አቮካዶ ይዟል እንግዲህ ከ2 ከ3 አመት በኋላ በጣም እንደዚህ በአትክልቶች በፍሩት በጣም ብዙ ነገሮችን እናገኛለን ብለን እናስባለን ለምታዩት ስብሰባ አዳራሽ አለ ከ800 እስከ 1000 ሰው ይይዛል ውጪው ምን ተጠቀምባቸው የቀለበት ቦታ አለ የሰርግ ቦታ አለና ቦታው በጣም እና የጎብኚ እንትን ብዙ አይደለም ግን እኛም በራሳችን ዲጂታል ዌብሳይት ቴሌግራም የተለያዩ ቶች ተጠቀምን ያስተዋወቅን ነው ሰው በጣም ደስተኛ ነው ሲያየው በሚዲያ ላይ ማለት ትልቅ ኮንሰርት አዘጋጅተን ነበር ትልቅ ኮንሰርት እንግዳ ኢትዮጵያን ሙዚቀኞች አምጥተናል የጉራጌ ሙዚቀኞች አምጥተናል ብዙ ራጥተን ነው ያመጣነውና ያ እንግዲህ ለህብረተሰቡ ካሳው በጣም ደስተኛ እንዲሆን ነው አይተናል በጣም ተደስቷል በዛ ነገርና በተቻለ መጠን ጠንክረን አሁን የያዝናቸውን ሐሳቦች ማስቀጠል ንማኸስማ የቁራጌ ዘርማ ተሶ ተሰማ ገለንዳና ቢኔ የሽመንዳከማ ንማኸስማ የቁራጌ ዘርማ ተሶ ተሰማ ገለንዳና ቢኔ የሽመንዳከማ ተሶ ተሰማ ገለንዳና ቢኔ